ሸምስ ዩሱፍ ሁሴን እባላለሁኝ የኢማም ሀጂ አብዱል ሀዲ የህይወት ታሪክ የያዘው የናትራል መጽሐፍ ጻፊ ነኝ። እሱ መነሻነት ዋንኛው ምክንያቴ ያው የማህበረሰቡ የሰነድ እጥረትና አልባነት ነው። ስለዚህ ይሄ ትውልድ ደግሞ ከየት እንደመጣ የመጀመሪያውን ካላወቀው ይህንን ነገር ደግሞ በተለይ እሳቸው ዘንድ ያለው ነገር የዲን ትግል ስኬት፣ የስልጤነት ትግል ስኬት፣ የልማት ትግል ስኬት ስለሆነ እነዚህ ሶስቱ ነገሮች የተሟላ ባለታሪክ ናቸውና ስለዚህ ይሄንን የሰነድ ክፍተት ሊሞሉ ከሚችሉ ባለታሪኮች አንዱ በመሆናቸው በዚህ መነሻነት ነው የእሳቸውን ታሪክ ራሴ ጠይቄ ራሴው አስማምቼ አግባብቼ እንደተባለው በትክክልም ራሴ ጠይቄ ብዬ ነው ይሄ እንዲሳካ 4 ዓመታት በላይ ፈጅቶብኛል። በመሃል አንዳንድ ክፍተቶች ቢኖሩም እንኳን ግን እጅግ በጣም በርካታ ሰነዶች በርካታ የሰው መረጃዎችና ማስረጃዎች ዳይሬክት ሶርስ ተጠቅመን የሰራው የተለፋበት ስራ ነው። ልፋቴን እንደዚሁ በቀላሉ የምገልጸው ነገር አይደለም። አልহামዱሊላህ ስኬቱም ደስ የሚል ነው። አሁን ግን ያ ጥረቴ ያ ልፋቴ በተለይ ይህን መጽሐፍ አይቶ እና እንደተለፋበት እንግዲህ ታላላቅ ምሁራን ጭምር የመሰከሩለት ታላላቅ ምሁራን ጭምር እንደውም መረጃው በዝቷል ቀንስ እስከመባል የደረስኩበት ስራ ነውና እስካሁን ለመዘግየት የቻልኩት በቃ ጥሩ ነገር መስራት ያስፈልጋል በሚለው እምነት የተነሳ ነው። በአሁን ሰዓት በርግጥ ያናክል ሙሉ በሙሉ አንባቢ የለም ብሎ መደምደም አይቻልም። ትውልዱ በተለያየ በትምህርትም በላይብረሪም ይሄን እንደዚህ አይነቶችን ሰነዶችኛ ካስቀመጠን የሚፈልገው አካል እንዳለ አምናለሁኝ። ግን በሶሻል ሚዲያው ደግሞ እንደዚሁ ደግሞ ወደ ቪዲዮ ኦዲዮ እየተከለ ያለበት ሁኔታ ስላለ ደግሞ አሁን ምሁራን ወይም ይሄን በዚህ የታሪክ ጥናት ዘርፍ የሚሳተፉ አካላት እኔ የምመክረው ነገር ሁለቱንም አያይዘው እንዲሄዱ ማጥናቱንም መሰነዱንም አንድ ላይ በአንድ በኩል እንደገና የሰነዱትን ነገር ደግሞ በሶሻል ሚዲያው ሰው እየነዳ እየሰራ ማዳመጥ ማየት የሚፈልገውን ነገር ሰው በሚፈልገው መልኩ አምጥተህም ማስተማር ከቻልክ አንድ ነገር ነውና በዚህ መልኩ ሊታሰብበት ይገባል። ከዛ በተረፈ ሶሻል ሚዲያው እንደሚታወቀው ምን ፈልገው ነገር የሚያመጣው መጥፎ ነገር ከፈለግን መጥፎ ያመጣል፣ ጥሩ ነገር ከፈለግን ጥሩ ነገር ያመጣልና ማንበቡ ላይ መጠንከር መቻል እንደዚህ አይነት የወገን ያገር መሰረቶች እንግዲህ ታሪክ ማለት ደግሞ ከዲንም ጋር ከቁርአንም ጋር የተያያዘ ነገር ነውና እሱ ላይ በደንብ ልንተጋገዝ ልናነብ ልናውቅ ይገባል። የሆነ አክል ጊዜ ለቪዲዮ የሆነ አክል ጊዜ ደግሞ ለንባቡ መስጠት ያስፈልጋል። ስለዚህ በተለይ በዚህ ዘመን ብዛት ብቻ አይደለም ጠቃሚው ነገር ጥራትም ጭምር ነውና ስለዚህ ለጥራት ደግሞ በእውቀት በታሪኩን ባወቀ ሴቱን ባወቀ በሚተገብር ወደ ኋላም በሚያሻግር ትውልድ ነው የሚገነባውና ለዚህ ሁሉም ስልጤ ማህበረሰብ ሆነ ህዝበ ሙስሊሙ እንዲህ ማንበቡ ላይ መሰረቱን ማወቁ ላይ ትውልድ መገንባቱ ላይ ቀጣይ ማሻገሩ ላይ እንዲበረታ መልእክቴ ነው።